በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አለፈው ዘመኔ መባከንን ትቼ አመሃገራ ከቤትሽ ገብቼ አስምሪኝ እላለሁ የተወደደውን ስምሽን ጠርቼ አማልደኝ የተወደደውን ስምሽን ጠርቼ አለፈው ዘመኔ መባከንን ትቼ አመሃገራ ከቤትሽ ገብቼ አስምሪኝ እላለሁ የተወደደውን ስምሽን ጠርቼ አማልደኝ እላለሁ የተወደደውን ስምሽን ጠርቼ አብዛንቺ ምስጋና አርምሞ ለምኔ ልጥራሽ በቤቴ ቁምልኝ ከጎኔ ማለዳ ማለዳ ሲነጋ ሌሊቱ ባርክኝ በቤቴ ባርክኝ አዛኝቱ ማለዳ ማለዳ ሲነጋ ሌሊቱ ባርክኝ በቤቴ ባርክኝ አዛኝቱ አለፈው ዘመኔ መባከንን ትቼ አመሃገራ ከቤትሽ ገብቼ አስምሪኝ እላለሁ የተወደደውን ስምሽን ጠርቼ አማልደኝ እላለሁ የተወደደውን ስምሽን ጠርቼ ትንቢቱ ገብርኤል ተላከ ወደ ድንግሊቱ ሰማያዊ ጽዋ ካንቺ የተገኘው ዓለሙን በቃሉ በደስታ ሞላው። ማለዳ ማለዳ ሲነጋ ሌሊቱ ባርክኝ በቤቴ ባርክኝ አዛኝቱ ማለዳ ማለዳ ሲነጋ ሌሊቱ ባርክኝ በቤቴ ባርክኝ አዛኝቱ አለፈው ዘመኔ መባከንን ትቼ አመሃገራ ከቤትሽ ገብቼ አስምሪኝ እላለሁ የተወደደውን ስምሽን ጠርቼ
ሆኛሽ ሆኛለው ከጥላሽ አርፌ ከወደዱሽ ጋራ ዛሬም ተሰልፌ ማለዳ ማለዳ ሲነጋ ሌሊቱ ባርክኝ እመቤቴ ባርክኝ አዛኝቱ ማለዳ ማለዳ ሲነጋ ሌሊቱ ባርክኝ እመቤቴ ባርክኝ አዛኝቱ አለፈው ዘመኔ መባከኔን ትቼ አመሃገራ ከቤትሽ ገብቼ አስምረኝ እላለሁ እላለሁ የተወደደውን ስምሽን ጠርቼ አማልጅኝ እላለሁ እላለሁ የተወደደውን ስምሽን ጠርቼ አለፈው ዘመኔ መባከኔን ትቼ አመሃገራ ከቤትሽ ገብቼ አስምረኝ እላለሁ እላለሁ የተወደደውን ስምሽን ጠርቼ አማልጅኝ እላለሁ እላለሁ የተወደደውን ስምሽን ጠርቼ ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ እመቤታችን ለመላኩ የእግዚአብሔር ገረዱ እነሆ አለው እንዳልክ ይሁንልኝ አለች። ቃሏንም ምክንያት አድርጎ አካላዊ ቃል በማኅፀኗ ተቀረጸ። የሉቃስ ወንጌል ምዕራፍ 1 ቁጥር 38። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና የአዳም ቃል ኪዳን መፈጸሚያው ሲደርስ ላከው ገብርኤልን ወደ ቤተ መቅደስ እግዚአብሔር ሕሊና ተስላይ ነበረች ከሰማይ የመጣ ቃሉን ተቀበለች። ዳግሚት ሰማይ አርያም ሆነች ይደረግ ብላ በትሕትና ተቀበለች። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና
ሆይ አትፍሪ ብሎ ያረጋጋት ካንቺ የሚወለደው መድኃኒት ነው አላት። ውድ ስለማላውቅ እንዴት ይሆናል ብላ ጠየቀችው። ድንግልም ደንቋታል። ከሴቶች መሃል አንቺ ልዩ ነሽ፣ በሕግ ሳይሆን በድንግልና ትወልጃለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ሕይወት ሊቀዳባት አድሯል በማኅፀኗ አይኖርም ከእንግዲህ የሔዋን መርገሟ። አዲሱ ኪዳን አዲስ ብስራታችን ምክንያተ ድኅነት አለች እናታችን። ቃልህ ይፈጸም ይደረግ ብላ ታምር ተሰማ ኢየሩሳሌም ናዝሬት ገሊላ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና እጅግ አስገረመን የገብርኤል ዜና የነ ዘካርያስ ከቶ አይደለምና የተመረጠችው የደረሰው ብስራት ዓለምን ከመሞት ከመርገሟ ዋጃት። ከሴቶች መሃል አንቺ ልዩ ነሽ፣ ሕግ ሳይሆን በድንግልና ትጸንሻለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና
ይሆናልና ሆነሻል ከለላ የጽድቃችን ጥላ ማርያም ፊደላችን ጽርቆን ማንበቢያችን የሁሉ መማሪያ የአምላክ ማደሪያ አንቲ ምስራቅ በወልድኪ ፀሐየ ጽድቅ አማን በአማን አማን በአማን አማን በአማን ኢየሃለ ኪዳንኪ ወላዲተ ቃል ጌታሽን ወልደሻል አዝለሽ ተሰደሻል ፍቅርሽ ገደብ የለው ከቶ እንዳንቺ ማነው የእግዚአብሔር ከተማ የተመላሽ ግርማ ስምሽ ይጣፍጣል ከፍጥረት ይልቃል አንቺ ምስራቅ ነሽ ልጅሽም የጽድቅ ፀሐይ ነው እውነት በእውነት እውነት በእውነት እውነት በእውነት አያልቅም ቃል ኪዳንሽ የአምላክ እናት በዱር በገደሉ የኖሩ በቃሉ ሆነሻል ስንቃቸው አልባ መጠጊያቸው በእንተ ማርያም ብሎ የጠራሽ ለምኖ ያጣ የለምና ይድረስሽ ምስጋና አንቲ ምስራቅ በወልድኪ ፀሐየ ጽድቅ አማን በአማን አማን በአማን አማን በአማን ኢየሃለ ኪዳንኪ ወላዲተ ቃል ምክንያት አለለኛ ተሰጥተሻለኛ ሁሌም በልባችን አለሽ እናታችን የምትሆኝ ተስፋ አዝኖ ለተከፋ ቅርቦ ለለመንሽ አዝናኝ እናት ነሽ አንቺ ምስራቅ ነሽ ልጅሽም የጽድቅ ፀሐይ ነው እውነት በእውነት እውነት በእውነት እውነት በእውነት አያልቅም ቃል ኪዳንሽ የአምላክ እናት ክነፈ ርግብ መምህሩር ዘግቡር ወገበ ዋቲሃኒ ሐመልማለ ወርቅ አንቲ ምስራቅ ወወልድኪ ፀሐየ ጽድቅ አማን በአማን አማን በአማን አማን በአማን ኢየሃለ ኪዳንኪ መጽሐፍ እንዳለ በልብሽ የሽታ መንፈስ የትሕትናው ቅባት አለ። እነሆኝ ጌታ ባሪያ ብለሻል መጽሐፍ እንዳለ የከፍታው መሰረቱ ፍቅር ነው ቅዱስ ትሕትና የጌታን መልአክ ገረመ ይህንን ባንቺ አየና በልብሽ የሽታ መንፈስ
የትሕትናው ቅባት አለ። እነሆኝ ጌታ ባሪያ ብለሻል መጽሐፍ እንዳለ። መታዘዝ ከመሥዋዕት ይልቅ ይበልጣል ስለሚል ቃሉ ብዙዎች በዚህ ከብረዋል በሃይማኖት ጎንበስ እያሉ። በልብሽ የሽታ መንፈስ የትሕትናው ቅባት አለ። እነሆኝ ጌታ ባሪያ ብለሻል መጽሐፍ እንዳለ። መገረም መደነቅ ሆኖ በሥጋ በመንፈሳችን ሕፃኑን ወልደሽው ሳለ ስታምኚው በማየታችን። በልብሽ የሽታ መንፈስ የትሕትናው ቅባት አለ። እነሆኝ ጌታ ባሪያ ብለሻል መጽሐፍ እንዳለ። በጌታ መቅደስ ያደጉት በፊቱ እንደ ቡቃያ የዜማን ዕቃን አነሱ ለምስጋና ለሃሌሉያ። በልብሽ የሽታ መንፈስ የትሕትናው ቅባት አለ። እነሆኝ ጌታ ባሪያ ብለሻል መጽሐፍ እንዳለ። መወደድ ክብር ሆኖልሽ ወደድንሽ እኛም አብዝተን ከእንግዲህ እንዲኖራለን የልጅሽን መቅደስ ሞልተን። በልብሽ የሽታ መንፈስ የትሕትናው ቅባት አለ። እነሆኝ ጌታ ባሪያ ብለሻል መጽሐፍ እንዳለ። በልብሽ የሽታ ያዘንልናል ትውልድ ሁሉ ገና ዘይትን ናት ይላል። አለን ውብ ዝማሬ ለማርያም እንደ ትናንትናው የማይቆም ነው ዛሬ። የሰላም ታሪክ ኢየሱስን ያዘንልናል ትውልድ ሁሉ ገና ዘይት ናት ይላል። አለን ውብ ዝማሬ አለን ለማርያም እንደ ትናንትናው የማይቆም ነው ዛሬ። የሰላምታዋ ድምፅ ስን ያዘንልናል ትውልድ ሁሉ ገና ዘይት ናት ይላል። አለን ውብ ዝማሬ አለን ለማርያም እንደ ትናንትናው የማይቆም ነው ዛሬ። የሰላምታዋ ድምፅ ስን ያዘንልናል ትውልድ ሁሉ ገና ዘይት ናት ይላል። አለን ውብ ዝማሬ አለን ለማርያም እንደ ትናንትናው የማይቆም ነው ዛሬ። ብርቱ የሆነው ቅዱሱ ብርቱ የሆነው ንጉሱ ድንቅ አደረገ በእርሷ ላይ ተመለከታት ከሰማይ ከገሊላ ናዝሬት ወደ ምትባል መልአኩ መጣ ወደ አንዲት ድንግል የድንግሊቱ ስም የድንግሊቱ ስም የጌታ እናት
ናት ድንግል ማርያም። የሰላምታ ማለት ሶስን ያንሰልላል ትውልድ ሁሉ ይናል ምስቤት ናት ይላል አለን ወዝማሬ አለን ለማርያም እንደ ትናንትና የማይሆነው ዛሬ በጸጋ ጌታ የሞላት እናት እንድትሆን የሾማት ልዩ ናት ከሴቶች ሁሉ ያደረባት ወርዶ ቃሉ ከገሊላ ናዝሬት ወደ ምትባል መልአኩ መጣ ወደ አንዲት ድንግል የድንግሊቱ ስም የድንግሊቱ ስም የጌታ እናት ናት ድንግል ማርያም። የሰላምታ ማለት ሶስን ያንሰልላል ትውልድ ሁሉ ይናል ምስቤት ናት ይላል አለን ወዝማሬ አለን ለማርያም እንደ ትናንትና የማይሆነው ዛሬ የተሸከመች መለኮት ያላቃጠላት ያነሳት ሰማይ ምድር ያልቻሉትን ወልዳ አቀፈችው እርሱን ከገሊላ ናዝሬት ወደ ምትባል መልአኩ መጣ ወደ አንዲት ድንግል የድንግሊቱ ስም የድንግሊቱ ስም የጌታ እናት ናት ድንግል ማርያም። የሰላምታ ማለት ሶስን ያንሰልላል ትውልድ ሁሉ ይናል ምስቤት ናት ይላል አለን ወዝማሬ አለን ለማርያም እንደ ትናንትና የማይሆነው ዛሬ ሳይተክሏት የለመለመች ሳያጠጧት ያበበች ለቤተ መቅደሷ ተክል እንዘምራለን ለድንግል ከገሊላ ናዝሬት ወደ ምትባል መልአኩ መጣ ወደ አንዲት ድንግል የድንግሊቱ ስም የድንግሊቱ ስም የጌታ እናት ናት ድንግል ማርያም። የሰላምታ ማለት ሶስን ያንሰልላል ትውልድ ሁሉ ይናል ምስቤት ናት ይላል አለን ወዝማሬ አለን ለማርያም እንደ ትናንትና የማይሆነው ዛሬ የሰላምታ ማለት ሶስን ያንሰልላል ትውልድ ሁሉ ይናል ምስቤት ናት ይላል አለን ወዝማሬ አለን ለማርያም ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። ከመቅደስ ቁጭ ብዬ ትንቢት እየሰማው ሐሩር ካስማምቼ ጥበብ እየፈተልኩ ሳለው በመገረም ያንን ቃል አስቤ አምላክ ሰው ሆነብኝ
ተመሰጠ ልቤ። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ያለ ማዕዘን ሰማይን ይሆናል? የልዑሉን ዙፋን ወዴት ይተከላል? እያልኩኝ ስጠይቅ በልቤ ለራሴ የመንፈስ ቅዱስ ኃይል አደረ በራሴ። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ በሕሊና ለካስ ተሸንፏል በባሪያው ትሕትና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እሳት የማይበላው አመልማል አይኖርም። እንዲህ ያለ ቅጠል ናዝሬት አይገኝም። ሕሊናዬ መጥቶ ሲበር ወደ ሲና አንቺ እኮ ነሽ አለኝ ገብርኤል መጣና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ በሕሊና ለካስ ተሸንፏል በባሪያው ትሕትና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር።
በኃጢአት ያደፈ ሆኗል ሰውነቴ አብቂ ለንስሐ አማልጅኝ እናቴ ዘመኔ ሲፈ
እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል ከባህር ሲያጡ አዛውንቱ ሜዳ ሲወድቁ ሕፃናቱ እሳት ሰደዱን እንዲቆም አማልጅን ድንግል ማርያም የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል የራቀ ሰላም እንዲቀርበን ፍቅር አንድነት እንዲከበን ከልጅሽ ጋር ነይልን ኑሯችን መልካም እንዲሆን የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል ውሃ የሌለው ምንጭ ሆነናል መሬት አግመን ዘራተናል የኢትዮጵያ እናት እመቤት ሁሉን ባርኪልን ተረዲት የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል ድፍረት ጭካኔ አመት ሞልቷል በጎ ደግ ሰው ካለም ገብቷል ማን መልካም ነገር ያሳየናል ወደ ማደሪያሽ አቅንተናል የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ሆይ ምስጢር ቤቴ ነሽና በሐዘን የተሰበረ ልቤን በብርሃን እጆችሽ ፈውሽልኝ ባይና በሽልኝ ስሚኝ ጸሎቴን
ስሚኝ ጸሎቴን የልቤን ስነግርሽ ያስጨነቀኝን ማናለ እንዳንቺ እኔን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና ስሚኝ ጸሎቴን የልቤን ስነግርሽ ያስጨነቀኝን ማናለ እንዳንቺ እኔን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና ስጠራሽ አማላጄ ብዬ ያጽናኛ ትቼ ሆኜ ለብቻዬ ጌታዬ እናት ይርዳኝ ጸሎትሽ ግቢልኝ ቤቴን ባይን አብሽ ስጠራሽ አማላጄ ብዬ አጽናኛ ትቼ ሆኜ ለብቻዬ ጌታዬ እናት ይርዳኝ ጸሎትሽ ግቢልኝ ቤቴን ባይን አብሽ የበረታ ነው ሸክሙ ይከብዳል ብቻውን ወጥቶ ማን ይችለዋል ጅራፉ ብዙ ዓለም ዱላዋ ባንቺ ነው ድንግል ነፍሴ ተስፋዋ ስጠራሽ አማላጄ ብዬ አጽናኛ ትቼ ሆኜ ለብቻዬ ጌታዬ እናት ይርዳኝ ጸሎትሽ ግቢልኝ ቤቴን ባይን አብሽ ይለምልምልኝ ተስፋ ውጥኔ አይጨልምብኝ የደስታ ቀኔ አቁሚው ድንግል የጭንቁን ጅረት ከዛሬ አይለፍ ሞትና ሽንፈት ስጠራሽ አማላጄ ብዬ አጽናኛ ትቼ ሆኜ ለብቻዬ ጌታዬ እናት ይርዳኝ ጸሎትሽ ግቢልኝ ቤቴን ባይን አብሽ ካላንቺ አይሞላም የኔ ጎዶሎ ጠላት ያይዛቅ ቤቴ ተነቅሎ ልቤ ካንቺ ነው ነይ እመቤቴ ከልጅሽ ዙፋን
እናት ይርዳኝ ጸሎትሽ ግቢልኝ ቤቴን ባዬን አብሽ አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ